ጉንፋን ያስቸገራችሁ ሰዎች አንድ መውሰድ የምትችሉትን ነገር ልንገራችሁ። ከባህር ዛፍ የተሰራ ነው። ኩል ሜንቶ ይባላል። ይህም ደግሞ ከባህር ዛፍ ኤክስትራክት የተሰራ ነው። ኩል ሜንቶን በምትወስዱበት ሰዓት በውስጡ የባህር ዛፍ ኤክስትራክት ስላለው ምን ይጠቅማቸዋል? አንደኛ ነገር የመታፈን ምልክትን ወይም ደግሞ እፍና አድርጎ ትንፋሽ ያለመተንፈስ ምልክትን ይቀንስላቸዋል። እንዲሁም ደግሞ ሌላ የጉሮሮ መከርከር ካለ እንዲሁም ደግሞ ማሳከክ ካለ እሱንም ይቀንሳል ማለት ነው። ምክንያቱም ከባህር ዛፍ ኤክስትራክት የተሰራ ስለሆነ ማለት ነው። አወሳሰዱ እንዴት ነው የሚለውን ነገር ልንገራችሁ። እላዩ ላይ ከጀርባው ተጽፏል። ነገር ግን እኔም ላብራራላችሁ። እድሜያቸው ከ12 ዓመት በታች ለሆኑ መውሰድ የለባቸው። ነገር ግን እድሜያቸው ከ12 ዓመት በላይ ለሆኑ ሰዎች በቀን አንዳንድ ፍሬ በየ8 ሰዓቱ መውሰድ ይችላሉ። እሱንም ደግሞ እንዴት ነው የሚወስዱት? መዋጥ ሳይሆን ምላሳቸው ላይ ቁጭ አድርገውት እንዲሟሟ በማድረግ መድኃኒቱን መጠቀም ይችላሉ። በየ8 ሰዓቱ ልዩነት ማለት ነው። በየ8 ሰዓት ልዩነት ከሆነ በቀን 3 ነው የሚወሰደው ማለት ነው። መጀመሪያ አንድ እንወስዳለን፣ ከ8 ሰዓት በኋላ አንድ እንወስዳለን፣ ከ8 ሰዓት በኋላ አንድ እንወስዳለን፣ 3 ይወሰዳል። መድኃኒቱን በየፋርማሲ ማግኘት ትችላላችሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።